ብዙ ሰዎች የዩቲዩብ ቻናል እንዲጀምር ጥሪ እያቀረባችሁልኝ ነበረ። ዛሬ እንግዲህ ይሄ የመጀመሪያ ቪዲዮ ይሆናል። በጣም አሪፍ ጊዜ ነው ብዬ አስባለሁ። ከእንግዲህ በኋላ ሁላችሁም በመምጣት እንግዲህ ቲክቶክ ላይ ያላችሁም ሰዎች እንግዲህ ከታች ሊንኩን ክሊክ በማድረግ በቀጥታ ወደ ዩቲዩብ ይወስዳችኋል። እዛ ሄዳችሁ ሰብስክራይብ በማድረግ ከእንግዲህ በኋላ የምሰራቸውን ስራዎች በቅንነት እንድትከተሉና እንግዲህ ሰብስክራይብ በማድረግ የሁላችሁም ድጋፋችሁን እንድታደርጉልኝ አስባለሁ። በነገራችን ላይ ዩቲዩብ ቻናል መጀመር በጣም ቀላል ነገር ነው፣ ግን ማስቀጠል የሚባል ነገር አለና እሱን ለማድረግ ብር ያስፈልጋል። ቢያንስ ኢኩፕመንቶችን መግዛት፣ ስቱዲዮዎችን ማደራጀት፣ በጣም ብዙ ነገሮች ማለት ነው ያስፈልጋሉ። የተለያዩ ቦታዎች ላይ ፊልም እያደረጉ የተወሰኑ ስቶሪዎችን በማጋራት እንግዲህ ከፍተኛ የሆነ ጆርኒ ያስፈልገዋል እና ይህንን ነገር ለማድረግ የእናንተ ድጋፍ በብዛት ያስፈልገኛል። አንደኛ ቪዲዮዎችን በማየት ለምታውቋቸው ሰዎች ሼር በማድረግ ኢቭን አቅሙ ያላችሁ ሰዎች እና ፍላጎቱ ያላችሁ ሰዎች የምታዩትን ቪዲዮ ራሱ ቪፒኤን አብረታችሁ በማየት እኔን ተጠቃሚ እንደሆን ብታደርጉኝ ከዚህ ከዩቲዩብ ቻናል የማገኘውን ነገር በሙሉ ወደ ቲክቶክ እና ወደ ዩቲዩብ በመመለስ እንግዲህ ባለኝ አቅም በሙሉ ፖዚቲቭ ነገር ለማህበረሰቡ ለማስተላለፍ እሞክራለሁ። ምክንያቱም ይሄ አዶናይ ከመጣ በኋላ አይታችሁ ከሆነ በጣም ብዙዎቻችን በፊት ተጠምደን የነበረው ምንድነው የፖለቲከኞችን ወሬ በመስማት ብቻ በቃ ጠዋት ማታ በጭንቀት ውስጥ ነበር የነበረው። አዶናይ ግን ከመጣ በኋላ አይታችሁ ከሆነ ብዙ ነገር ተቀይሯል። እኛም የዛ ሙቭመንት አካል ሆነን በጣም ብዙ ሰዎች እየለወጥን ያለ ነው። ይህን ነገር ተባብረን መለወጥ የምንችል ከሆነ እኛ ሌሎች እነኚህ ፖለቲከኞችን ሳይሆን የምንከተለው እነሱ እኛን እንዲከተሉ ህብረተሰቡ የሚፈልገውን ነገር እንዲያደርጉ ተጽዕኖ ማሳደር እንችላለን ብዬ አስባለሁ። ባለመስማት ማለት ነው። ባለመስማት ምክንያታዊ የሆኑ ጀጅመንቶችን በመስጠት እነሱን ማስገደልና ወደኛ መስመር ማምጣት እንችላለን። ሆይ በለው አገሪቷ ምን ላይ እንዳደረሰ አይተናል። ስለዚህ እኛ ሀገራችንን ማለት ነው ባለን ተጽዕኖ ልክ ሁላችንም ድምጻችንን ማሰማት ብንችል እነሱ በሚፈልጉ መንገድ ሳይሆን እኛ በምንፈልገው መንገድ መፍሰስ ብንችል እነሱ ይከተሉናልና ስለዚህ ለዚህ ነገር መሳካት ሁላችሁም የየራሳችሁን ትብብር እንድታደርጉ ጥሬን አቀርባለሁ። እግረ መንገዴን ይህንን ቪዲዮ ስሰራ አንድ በጣም የከነከረኝ ነገር አለ። በዚህ ጉዳይ ላይ ባወራበት ብዬ የማስበው ማለት ነው። አስተውላችሁ ከሆነ ከሁለት ቀን በፊት ይሁን ከአንድ ቀን በፊት የሆነ ሼር የተደረገ ቪዲዮ አለ። ሪም አስሊ የሚባል ልጅ አጋሮ ልጅ ነው እና አንድ ቪዲዮ ይሰራል። ምንድነው የነጻነት የአርቲስት ነጻነት ወርቅነህ ሞት ተከትሎ በጣም እንደተደሰተና የሱም ጓደኛ የሆነው በጣም ለሱ ሲለፋለት የነበረውን ሴፍ ፋንታውን በቅርብ ቀን ትሞታለህ የሚል አይነት ጥሪ ኔክስት አንተ ነህ የሚል እና ሞትን ለሰው ልጅ የሚመኝ ሰው በዚህ በቲክቶክ ፔጅ ላይ ተመልክተናል። ይሄ ልጅ በነገራችን ላይ ማለት ነው እዚህ ደረጃ ደርሶ በጣም ብዙ ሰዎችን አታክ እንዲያደርግ ኔጌቲቭ ኤነርጂ እንዲያሰራጭ እያደረገው ያለው ማን ነው? እኛው ባንከተለው፣ እኛው እውቅና ባንሰጠው እና ወደፊት እንዲመጣ ባናደርገው ይሄንን ኮንታሚኔትድ የሆነ አስተሳሰብ ወደ ህብረተሰቡ ባረጨ ነበር። እኔ ለአጋሮ ፖሊሶች ጥሪ የማቀርበው ይሄ ነገር ከፍተኛ ወንጀል ነው፣ በኢትዮጵያ ህግ ውስጥ የሚያስጠይቅ ወንጀል ነው። ስለዚህ ይሄን ወንጀለኛ ልጅ በቁጥጥር ስር ተደርጎ ተገቢውን የህግ እንግዲህ እርምጃ እንዲወሰድበት እኔ ጥሪዬን አቀርባለሁ። ምክንያቱም ሴፍ ፋንታውን በነገራችን ላይ ማለት ነው በተለያየ ነገር ልትተቸው ትችላለህ፣ ግን ማለት ነው ሰዎችን በማስተማር ፊገር በመሆን ብዙ ድጋፎችን በማድረግ ኢትዮጵያን በማስተዋወቅ አብሶ ለአዲሱ ትውልድ በጣም ብዙ መልካም የሆኑ ነገሮችን የሰራ ሰው ነው። እኔ እስከዛሬ ድረስ ይሄ ነው የሚባል መጥፎ ነገር አደረገም ብዬም በዚህ ደረጃ የምወቅሰው አይነት ሰው አይደለም። በጣም ጥሩ ሰው ነው። እውነቱን ለመናገር አርቲስት ነጻነት ወርቅነህ እሱን ለማሳከም የከፈለውን መስዋዕትነት የሱን ያህል ፋይት ያደረገለት ሰው የለም። ለሰዎች በነገራችን ላይ ማለት ነው አንዳንድ ቪዲዮዎችም ሆነ ጽሁፎች እየተጋሩ ነው ያሉት። በብዙ ሺዎች እያወጣ ዶኔት እያደረገ የሰው እያስመሰለ ዶኔት የሚያደርግ ሰው የነበረ እንደሆነ እያየን ያለነው እና ይሄንን መልካም ሰው በዚህ ደረጃ ስሙን ሲያቆሽሽ ሲያጣጥለው ሲታይ ማንም ሰው ቢሆን ነገ ዛሬ ሳይባል ይሄንን ልጅ በቁጥጥር ስር አውሎ እንትን ማድረግ አለበት። ሌሎቻችሁ ደግሞ ቢያንስ እኛን የምትሰሙ ሰዎች ጥሩ ሰዎች አላችሁ ብዬ ስለማስብ ይሄንን ልጅ የሚሰራቸውን ስራዎች ሁሉ ሪፖርት ማድረግና ይሄንን ቻናሉን የሚመካበትን ነገር ነገ ሲወጣም የተረሳ ሰው እንዲሆን ቢያንስ ለሱ አይደለም እሱ የተረሳ ሰው እንደሚሆን ግልጽ ነው። ከእንግዲህ በኋላ ማለት እንደዚህ አይነት ሰዎች ኢትዮጵያ ውስጥ ማለት ነው ከእንግዲህ በኋላ ህይወት እንደሌላቸው የምናሳይበት ትልቅ አጋጣሚ ነው እና ይሄንን ልጅ
መቀጣጫ አድርገን ለሌላው ትምህርት እንዲሆን ማስተላለፍ መቻል አለብን። ክፉ ነገር ኢትዮጵያ ውስጥ ከእንግዲህ ቦታ እንደሌለው ኢትዮጵያ ውስጥ በተቻለ መጠን የተቻቻለ ሚዛናዊ የሆነ አስተሳሰብ የሚያራምዱ ሰዎች ብቻ ወደፊት እንዲወጡ አስቡ። ስንት መልካም ስራ የሚሰሩ ሰዎች እኮ ማለት ነው እኔንም ጨምሮ 50 60 ሺህ ተከታይ ነው። ለምን እንደሆነ አላውቅም። የሆነ ሰው የሆነ ክፉ ነገር ይዞ ይመጣል፣ የሆነ ነገር የሚያባላ ነገር ይዞ ይመጣል፣ በአንዴ 1 ሚሊዮን ገብቶ ቁጭ ይላል። ለምን እንዲህ እንደምናደርግ አይዶን ነው። ስለዚህ ይህንን ማህበረሰብን ማስተማር አስፈላጊ ሆኖ ስላገኘው ስለዚህ ሁላችሁም በአቅማችሁ ባላችሁ ተጽዕኖ ልክ ይሄንን ልጅ ሄዳችሁ ሪፖርት እያደረጋችሁ እንድታዘጉበት። እውነቱን ለመናገር የዚህ ልጅ አካውንት መዘጋት የማይችል ከሆነ ዛሬ በሱ ላይ ያየነውን ነገር በ10 እጥፍ ከፍቶ በሌሎቹ ላይ እየተስተጋባ ይሄዳል ብዬ አስባለሁና ከባድ የሆኑ ቅስቀሳዎች ከዚህም የባሱ ቅስቀሳዎች በቲክቶክ አካውንት ላይ እየተደረጉ ይቀጥላሉና እባካችሁ ይሄንን ቻናል እናዘጋው ለማለት ፈልጋለሁ። ከኔ ዩቲዩብ ቻናል ሊንክ በታች የሱን የቲክቶክ አካውንት ሊንኩን እንትን አደርጋለሁ። ቀጥታ እየገባችሁ ሪፖርት አድርጋችሁ መውጣት ትችላላችሁ። በጣም ሲምፕል ነው። ያው እስከዛሬም ድረስ ኤክስፒሪየንስ ይኖራችኋል ብዬ አስባለሁ። ስለዚህ ሪፖርት ተደርጎ እንዲዘጋበት እኔ ጥሪን አቀርባለሁ። እውነቱን ለመናገር ሴፍ ፋንታሁን የልጆች አባት፣ በጣም ጥሩ አባት፣ በጣም ጥሩ ተምሳሌት ሊሆን የሚችል በጣም ማለት ነው ከብዙ ትግሎችን አልፎ ስኬታማ መሆን እንደሚቻል ያሳየ በጣም ድንቅና ትልቅ ሰው ነው። እነኚህ በነገራችን ላይ የድሮ አርቲስቶች ተደብቀው ነው ሁሉ ነገራቸውን መጨረስ የሚፈልጉት። እንደኛ ላዩን አይግለበለቡ። እንደነ መንሱር እንደሌሎቹ ወጥተው ፊት ለፊት ላይ እየቀረጹ የሚያደርጉ አይነት ሰዎች አይደሉም እና የነሱ ካራክተር ከሌሎቹ በጣም ለየት ያለ ስለሆነ ምናልባት ሲያደርጉ አናያቸው ይሆናል እንጂ በጣም ይህንን ማህበረሰብ ለመቀየር ወደፊት እንዲመጣ ለማድረግ ብዙ ሰዎችም ማለት ነው ያበቁ ሰዎች ናቸውና በመልካም ስማቸው መነሳት ሲገባው በዚህ ደረጃ እነሱን ማቆሸሽና ኢቭን ሞታቸውን መመኘት ተገቢ ነው ብዬ አላስብም። ልክ ነው፣ ሰዎች አንዳንዴ ስህተት ሊሳሳቱ ይችላሉ። ለሱ ተገቢውን የሆነ ዝም ብሎ ሰጣ ገባዎች ሊፈጠሩ ይችላሉ። በእኛ መካከል እንዲህ ያለ ነገር ተነስቶ ነበር። ያ ነገር ግን ማይነር ነገር ነው። ይሄን ያህል ሞትን የሚያስመኝ ምናምን ነገር አይደለም። ስለዚህ ሁላችሁም ተባብራችሁ ይሄንን አስሊ የሚባለው ልጅ ከእንግዲህ በኋላ ቲክቶክ ላይ እንዳይወጣ ፊቱ ሪኮግናይዝ እንዳይደረግ መደረግ መቻል አለበት። እንደ ወንጀልም በጣም ብዙ አመታትም በእስር ቤት የሚያስቆየው ከባድ ወንጀል ስለሰራ መጠየቅም አለበት ብዬ ነው የማስበው። ለማንኛውም ስላዳመጣችሁኝ አመሰግናለሁ። ዩቲዩብ ቻናሌን እንግዲህ ሰብስክራይብ ማድረጋችሁን እንዳትተዉ። ፒስ